ሰላም ቤተሰብ እንዴት ናችሁ? በቀደም የቴሌብር አካውንትን ከፋይዳ ጋር ኮኔክት ማድረግ ልክ ባንኮች ላይ እንትን እንዳለው እዚህ ጋርም ተጀምሯን ብያችሁ ነበር። ይህን ነገር ያው ኮኔክት ለማድረግ ለተቸገራችሁ እንዴት ኮኔክት እንደምናደርግ አሳያችኋለሁ። ያን ያህል የሚያስቸግር ሆኖ አይደለም ይህን ቪዲዮ የምሰራው። ያው ግን ቦታውንም እዚህ ጋር ብዙ ነገር ስላለ የትጋም ገብቶ መስራቱ ስለሚያስቸግር ያን ታሳቢ በማድረግ ነው። ያው የምናውቀው ካለን ይህ ነገር ያው ቀላል ነው። ለማናውቀው ሰዎች ያው ሊያስቸግር ይችላል። ሁሉም አንዳንዴ እኛ ስላወቅን ነው ቀላል የሆነው። እኔ ለምሳሌ ይሄን አሁን ማየውን የት ጋር እንዳለ መፈለጉ ይከብዳል። የሆነ ቦታ ስላየሁት ነው ለእናንተ ማሳያችሁ። ያን ታሳቢ በማድረግ ነው እንጂ ያን ያህል አስቸጋሪ ስለሆነ አይደለም እንትን የምለው እና ያው ለምታውቁት ያው ይታወቃል። ኢት ሲምስ ላይክ ትራይ ቱ ግሬተር ዘ ካንድል ኦን ዘ ስካይ እንደሚለው ፈረንጅ ማለት ከፀሐይ ላይ ሻማ ማብራት የምንለው ነገር አለ። ልክ እንደዛ እንደሚሆን አውቃለሁ። ግን ያው አይጎዳም። ያው ማናውቀውም ስላለን ያን ነገር ቦታውንም የት ጋር እንዳለ እንትን ማለት ስለሚያስፈልግ ማሳወቅ ያህል ነው እንጂ ያን ያህል የሚያስቸግር ነገር የለም። አንድ ኮድ እናስገባለን ሴንድ እንዳለን ጨረስና ነው። ምንም ያን ያንት የሚል አይደለም። ግን ያንም ታሳቢ በማድረግ ነው ይሄን ቪዲዮ ሰራሁት። ስለዚህ ይሄን ለማድረግ አካውንት የሚለው ላይ እንገባና እዚህ ጋር ሌቭል አፕግሬድ ኦር ቼንጅ ይላል። አሁን እንደምታዩት የኔ ሌቭል 3 ይላል። ይሄን ነገር አፕግሬድ ባደረግነው ቁጥር የኛ የቴሌብር ላይ ያለ ሌቭል ከፍ ይላል ማለት ነው። ያ ከፍ አለ ማለት ደግሞ ቴሌብር ላይ አንዳንድ የሚሰጣችሁ ትንሽ 2000 1000 እንደ ሌቭላችን ያ ብድር አለ። ያ ነገር እኛ ሌቭላችን ከፍ ባለ ቁጥር የምንበደረው ነገር ይጨምራል ማለት ነው። እኔ እዚህ ቴሌብር ጋር ያለውን ነገር ኢንኳሪ አላረግም። ግን የሆነ ጊዜ ብራችን ላይ ባይኖረን አካውንታችን ላይ ይሄን ነገር አጣመን ቶሎ ብዙ ሳናቆይ ብንመልስ ጥሩ ነው፣ ይጣመናል ማለት ነው። በቆየ ቁጥር ትንሽ ተረስቶ ትንሽ እንትን ስለሚሆን ከበድ ስለሚል ነው እኔ እንትን ይሄን ነገር እንኳሪ ማላረገው። ግን መበደሩ ሲያስፈልገን ዋቲቨር ኢት ኢዝ ሃው ማች ኢንተረስት ኳልኩሌት ግን የሆነ ሲያስፈልገን ለኛ ለችግራችን ከደረሰልን ችግር የለውም እና ሌቭላችን አፕግሬድ ማድረግ ጥሩ ነው። እንደገናም ግዴታ ሊሆን ስለሚችል እንደ ባንኮች ወደፊት ቴሌ ብቻ አይደለም ማንኛውም የመንግስትም ከሆነ ፋይናንሻል እንትን እንደዚህ አይነት ከፋይዳ ጋር ያለው እንትን መሳሳይ ሃርሞናይዝ ሊደረግ ይችላል። ዳታው የተለያየ እንዳይሆን ተመሳሳይ እንትን ሲንክሮናይዝ የሆነ ነገር ስለሚያስፈልግ ይሄ ነገር ወደፊት ሌሎች ላይ ሊሆን ስለሚችል እናም ግዴታ ስለሚሆን እንደዛ ብታረጉ በሚል ነው ይሄን ቪዲዮ የምሰራው። እና ይሄን ለማድረግ ቴሌብር ላይ ያለው ሌሎች ባንኮች ላይ አሁን በፊት ሊንክ ነበረ። በዛ ሊንክ እየገባን ነበር የምናየው። ቴሌ ግን ያው አፕሊኬሽኑ ላይ ኦሬዲ በፊትም የሰራው ነገር ስላለ የፋይዳን እንትን ለማለት አሁንም እዚሁ ጋር ነው ያለ። ያው እዚህ ጋር ገብተን እዚህ ሌቭል አፕግሬድ ኦር ቼንጅ የሚለው ላይ እንገባለን። ከዛ እዚህ ጋር ከገባን በኋላ እዚህ ጋር የ16 ዲጂት የፋይዳ ቁጥራችን እናስገባለን። ካስገባን በኋላ ሴንድ ኮድ ነው የምንለው ማለት ነው። ከዛ ሜሴጅ ልክልናል እዚህ ጋር እሱ ሜሴጅ የላከውን ኮድ እናስገባለን ማለት ነው። 28 19 31 28 19 31 ዋን ታይም ፓስወርድ ስለሆነ ብታውቁት ችግር ስለሌለው ነው የምነግራችሁ። እንደዚህ ካስገባን በኋላ ኦቲፒውን ካስገባን በኋላ የላከልን ኮድ ካስገባን በኋላ ልክ እንደዚህ አይነት ባንክ ላይ እንዳለው ነው። ይሄን ነገር ኢትዮ ቴሌኮም ሪኩዌስት አክሰስ ቱ ዘ ፎሎዊንግ ይላል። ኢትዮ ቴሌኮም የኛን መረጃ ፋይዳ ላይ ያለው መረጃ ያ ነገር ትክክል ይሆናል ተብሎ ነው። አሁን ፋይዳ ላይ ያለው መረጃ እኛ በባዮሜትሪክም ስለሚሆን አንዴ ነውና እንትን ስለማይል ያን ነገር ነው አሁን ሌሎች ድርጅቶች ይዛን ፋይዳ ላይ ያለው ኢንፎርሜሽን ነው እየወሰዱ። ለምሳሌ እኛ ቴሌ ላይ ያለው ስማችን የተሳሳተ ሊሆን ይችላል። ያ ቢሳሳት ፋይዳ ላይ ያለው ግን ትክክል ስለሚሆን ስለዚህ ሁሉም እንትን በዚህ መሰረት ይስተካከላል። ለምሳሌ በድርጅታችን የተለያየ ቢሆን ብዙ ጊዜ ፋይዳ ላይ ትክክል ነው ተብሎ ፓስፖርት ጋር አንድ ስለሚሆን እሱን ይወስዳን። አድሬስ፣ ጀንደር፣ ናሽናሊታችን፣ ፉል ኔም፣ ፎን ነምበር፣ ፒክቸር ምናምን ኢሜል አድሬሳችን ነው አሁን ኢትዮ ቴሌኮም ፋይዳ ላይ ያለውን ይወስድ ይላል። ይሄን ያው አለው ብለን ነው በቃ እንትን የምንለው እንግዲህ ግዴታም ስለሆነ አለው እንለዋለን ማለት ነው። ከዛ እንደዚህ አይነት ፕሊዝ ኮምፕሌት ዘር ይላል።
ናሽናል አይዲ ፎቶ ምናምን ይላል። እሺ ኔክስት እንበለው። ያው ልክ እንደዚህ ስም አመጣ። ኦልሬዲ ፐርሰናል ኢንፎርሜሽን ነው። ያው እንግዲህ ፈርስት ኔም፣ ሚድል ኔም፣ ጀንደር፣ በርዝ ዴት፣ ሪጅን፣ ሳብሲቲ፣ ኮልፌ፣ አዲስ አበባ ሪጅን ምናምን ይላል። በቃ የኔን ኢንፎርሜሽን ያመጣን። እዚህ ጋር ተጨማሪ ሙላ ይለኛል። እኔ አሁን እስከ ወረዳ ድረስ ያሉትን ነው ይዞልኝ የመጣ አውቶማቲካሊ። ስለዚህ እዚህ ጋር ቀበሌ ይላል። ቀበሌ ዝም ብዬ እኔ ለሙላና ላስገባ። ይኸው በቃ አሁን የጠየቀኝ እኔ ባዶ አድርጎ ያመጣብኝ ቀበሌና ሆም ነምበር የሚል አለ። እሱን ያው እንግዲህ ሆም ነምበሩን ካለ እሱን ማስገባት ነው። ግን የሆነ ነገር ብለን እናስገባለን፣ ማንዳቶሪ ስለሆነ ቀበሌንም እናስገባለን። ከዛ እሱን ካስገባን በኋላ ሰሚት እንለዋለን ማለት ነው። ምን ይበላንኝ? አፕግሬድ ሳሚት ዩር ሪኩዌስት ሃዝ ቢን ሳሚት ሳክሰስ የኮንፊርሜሽን ኤስኤምኤስ ዊል ቢ ሴንት ሾርትሊ ይላል። ስለዚህ ይሄ ነው ያለው የቴሌብር ከፋይዳ ጋር ኮኔክት የማድረግ የሃርሞናይዜሽን ፕሮሰስ ቀላል ነው። በዙ መንገድ አፕሊኬሽኑ ገብተን ማድረግ እንችላለን። እኔ አሁን ለጊዜው ያለ አፕሊኬሽኑ ላይ ነው። እንግዲህ ሌላ ሊንክም ካለ በዛ ማድረግ እንችላለን። ግን ያው ባለ መረጃ አፕሊኬሽኑ ላይ ብቻ ነው ያለ። አፕሊኬሽኑ ካለ አፕሊኬሽኑ ላይ ካላችሁ አፕሊኬሽኑ ያው ዳውንሎድ አድርጋችሁ በቀላሉ በዚህ መንገድ የቴሌብርን ከፋይዳ ጋር ኮኔክት ማድረጉን እንድታደርጉ ብዬ አሳስባለሁኝ። ቀላል ስቴፕ ነው። በዚህ መንገድ እናድርግ። ያው እንግዲህ አሁን ጨረስና እዚህ በኋላ ራሳቸው እኛ ያስገባነው መረጃ ቼክ አድርገው ኮንፊርም ሲያደርጉት የኛ ኮንፊርሜሽን ሲኤምኤስ ይገባል። ሳክሰስፉሊ አፕግሬድ አድርገሃል ሃርሞናይዜሽን ተሰርቷን ብሎ ከቴሌ ይገባልናል ማለት ነው። ቴክስት ጨረስና ማለት ነው። ስለዚህ ይሄ ነው። በዚህ መንገድ ሌብላችሁን አፕግሬድ አድርጉ። ላለሁ አመሰግናለሁ ቤተሰብ። ባይ ባይ።